Tagodau nishine tanananu ne tana dagosan utagana tanioino Araishi shekanafne tohoyello ne tayo kofio bai ubailo Ababa nishini tanan hanu ne tana dagosan utashana tanioino Araishi shekanafne tohoyello ne tayo kofio bai ubailo Tagodau nishini Hallelujah Netana dagosan tadashanan tanioino Haraishi shekanafne tohoyello Netayo kofio bai ubailo Netayo kofio bai ubailo Netayo kofio bai ubailo Netayo hirgyo bai ubailo Netana zorio bai ubailo Ali arabana bas oloko baradi alaba Tankanina nizempada ulkademiogo Tankanina nizempada ulkademiogo Tankanina nizempada ulkademiogo Tawon tuayo marsauka desigogo Negita Nenadani hania baitayoba Negita Hallelujah Hallelujah Njeta gausu anna tashempia Hallelujah Njeta gausu Netamai negufe tanantete Kundetau gandigario de ekosempise Tamurke agzoni tayo saba Onine Netamai negufe tanantete Kundetau gandigario de ekosempise Tamurkia gidoni tayo sabagi gise Onine kenamiyan tawai tawke Onine kenamiyan tawai tawke Onine kenamiyan aladi alavana basili dibidibe Onine kenamiyan tawai tawke Ashu Onine kenamiyan tawai tawke Tankanina nizempada ulkademiogo Tankanina nizempada ulkademiogo Tankanina nizempada ulkademiogo Tawon tuayo omar sauka tadesigogo Negita Nenatani hania baitayoba Hallelujah
ሃሌሉያ ሃሌሉያ እንጀታ ጋውሱ ሃሌሉያ 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 እንጀታ ጋውሱ ሃና ተሽንፊያ ታጎዳው ንሽኔ ታናንሃኖ ኔታና ዳጎሳኒ ውታሻና ተኒዌኖ አራይሺ ሼካናፍኔቶ ሆየሎ ኔታዮ ጊጊስዮ ባይ ኦባይሎ ኔታዮ ቆፊዮ ባይ ኦባይሎ ኔታዮ ቆፊዮ ባይ ኦባይሎ ኔታዮ ሐሳዮ ባይ ኦባይሎ ኔታዮ አላዲያላ ባላባ አላካታራዲያላ እናመሰግናለን። ስም ለዘላለም ይባረክ። ቅዱስና የተፈራ የዘላለም አምላክ እግዚአብሔር ሆይ ዛሬ ወደ ሎዶቅያ ቤተክርስቲያን ሰባተኛው በእስያ ባለች ቤተክርስቲያን ደርሰናል። በዛ መካከል በሎዶቅያ ወዳለው ወደ ቤተክርስቲያን አሜን የሆነው የታመነውና እውነተኛ ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆን ነበር። እንዲሁም ለብ ስላለህ በራድም ወይም ትኩስ ስላልሆነ ከአፊ ሊተፋህ ነው። ሀብታም ነኝ ባለጠጋ ሆኛለሁ አንድም እንኳን አያስፈልገኝም የምትል ስለሆነ ጎስቋላና ምስኪንም ድሃም ዕውርም የተራቆትም መሆንን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረው ወርቅ ተጎናጽፈህ የራቆትነትህን ኀፍረት እንዳይገለጥ ነጭ ልብስህን እንዳይታይም ዓይኖችን የምትክሎን ኩል ከኔ ምን አድርግ ትገዛ ዘንድ ምን አድርጋለሁ እመክራለሁ። እኔ የምወዳቸውን ሁሉ እገሥጻቸዋለሁ እቀጣችሁማለሁ። እንግዲህ ቅና ንሳም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ይገባለሁ፣ ከእርሱም ጋር እራትም እበላለሁ፣ እርሱም ከኔ ጋር። እኔም ደግሞ ድል እንደተነሳሁ ከአባቴ ጋር በዙፋኑ ላይ እንደተቀመጥሁ ድል እንደነሳሁ ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጣለሁ። መንፈስ ለአብያተ ክርስቲያን የሚለው ጆሮ ያለው ይስማ። በጌታ በኢየሱስ ክርስቶስ ስም በዚህ በአጭር ደቂቃ ውስጥ ለዚህ ቃል ትክክለኛ መላእክት ከሰማይ ይምጣ። ናና በጀርባ ይሆንልኝ፣ ንገራቸው ንገረኝ፣ አስተምራቸው አስተምረኝ። ሌላው ሁሉ በኢየሱስ ክርስቶስ ስም ሌሊት መስሎ ጨለማ መስሎ ትውልድ ወንጌሉ ጋር ትኩረት እንዳይሰጥ ሊያታልል ሊያባብል የመጣ መንፈስ ሁሉ በኢየሱስ ስም ጸጥ ዝም ይበል። እኛን አስደንቀን ስለሰማኝ አመሰግናለሁ። አሜን። በኢየሱስ ሎዶቅያ ቤተክርስቲያን ያለችበት ከተማ ወይም አካባቢ ብዙ ባለጠጋ እንደነበሩ መጽሐፍ ቅዱስ ይናገራል። ብዙ ብር ንብረት ለነርሱ ይኖርባችሁ እንጂ ከኔ ጋር ሆኑ። በኋላ እሱን ትጽፋላችሁ። ብር ወርቅ ነበራት። ብዙ ጊዜ ሰዎች ሳንቲፍን እንደ ወርቅን ከነሳንቲፍ ጋር አቀላቅሎ ብዙ ሰዎችን ብርን ይሸመቱ ነበር ከተማ ውስጥ። እቺ ከተማ ለቆላሲያስ ከተማና ለጵልጵሶስ ከተማ ቅርብና አዋሳች የሆነች ከተማው ነበረች፣ መሃል ያለች ማለት ነው። በዛም በዚህም የሚመጣ ሰው በዛች ከተማ ላይ ያርፉ ነበር። ይሄ ሎዶቅያ ቤተክርስቲያን ለመባል ብዙ ጊዜ በዛ አካባቢ እስራኤል ሰዎችና አይሁድ የሆኑ ሰዎች በጭንቅ የገዛ አንድ ንጉስ ነበር በዛ ከተማ ላይ ማለት ነው። እና በዛ ከተማ ላይ ብዙ ጊዜ ለእግዚአብሔር ብሎ አሳማ አምጥቶ መስዋዕት አድርጎ በቤተ ክርስቲያን ውስጥ
ይሰጥና ደግሞ ሰዎች እንዲያመልኩ ያደረገ እንደነበረ ይናገራል። አሁን በቆሮንቶስ ከተማ ላይ እኛ ባለፈው እንደተማርነው በዚህ ከተማ ውስጥም አሁን እቺ ሎዶቅያ ቤተክርስቲያን ያለችበት አካባቢ ፍቅር አምላክ፣ ፍቅር ሲዝም እንደዚሁ ደግሞ ጣዖት የተባሉ ብዙ ጣዖት ቤቶች ነበሩ እና በዚህ ጣዖት መካከል እግዚአብሔር ደግሞ ለዮሐንስ ለሐዋርያ ዮሐንስ በኩል መገለጡን በኃይል ይናገራል። ይሄ ደግሞ ዮሐንስ ራእይ ወይም ሐዋርያው ዮሐንስ የተባለው በዘይት በፈላ ዘይት ውስጥ ተቀቅሎ በመጨረሻ አካባቢ በወንጌል ምክንያት እንደተገደለና ስቃይ እንደበላ ጻፊዎች ይናገራሉና የሚመጣ ዘመን የሚሰማ እንዳይመስልባችሁ። የሚመጣ ዘመን አንድ ነገር ነግሬ ልለፍላችሁ። ክብር ለእግዚአብሔር ይሁን። አሁን እዚህ ጋር በራድም ትኩስም አሁን በዛ ለምሳሌው የወሰደው ይህ ጻፊው ወይም ሐዋርያው ዮሐንስ በዛች ከተማ ላይ ውሃ የለም ብያቸዋለሁ። ትልቅ ባለጠጋ ነች። ሎዶቅያ ከተማ ያለች ቤተክርስቲያን ያለችበት አካባቢው ላይ ውሃ ማግኘት ትልቅ ችግር ነበር እና ከጎረቤት ሀገር ውሃ ይጠቀሙ ነበር። እነርሱ ከዛ ከተማ ውሃ ወደ ሎዶቅያ ቤተክርስቲያን ወይም አካባቢው ከተማ እስከሚያደርሱ ድረስ ውሃው በጣም የፈላ ይሆናል። በጣም ትኩስ ውሃ፣ የሚቃጠል ውሃ ይሆናል። ከዛ ደግሞ ቀዝቃዛ ውሃ ከሌላ ከተማ ነው የሚያመጡት። ቀዝቃዛና ትኩስ ውሃ አንድ ላይ ሲያደባለቁ ለብ ያለ ውሃ ይሆናል። ከዛ ትምህርት ወስዶ እነርሱ ጠጥቶ ስለሚያውቁ ውሃ ለመጠጣት በጣም ይቸገሩ ነበር። ያ ማለት ቀዝቃዛ ውሃ ስላላገኙ ለሰዎች እሱ የሚያስተምረውና የሚጻፈው ቃል አዲስ አይደለም። ምክንያቱም ለብ ያለ ውሃ ስለሚያውቁ አሁን አንተ ትኩስም አይደለክም በራድም ስላይደለክ ካፍ ምን ሊያርግ ነው? ሊተፋው ነው አለ። ምክንያቱም ሰዎች ለብ ያለ ውሃ ጠጥቶ ስለሚያውቁ። አጠገብ ያለው ሰው እንደዚህ በል፣ ካመለክ በል፣ ከጸለክ በል፣ ካገለገልክ በል፣ ከሰመርክ በል፣ እግዚአብሔር እንዲህ ይላል በል፣ በአንድ መልክ ቀጥል በል። እቺ ቤተክርስቲያን በአንድ መልክ አልተቀጠለችው። በአንድ መልክ እግዚአብሔር መንፈስ እንደዚህ ያለኝ ነው። ትውልድ ስሙኝ፣ በአንድ መልክ ቀጥሉ ይላችኋል። በአንድ መልክ ያዛ አጠገብ ያለው ሰው በአንድ መልክ መቀጠል አለብህ በል። እዚህ ጋር መጥተህ አገልጋይ፣ እዛ ጋር መጥተህ ወረኛ፣ እዛ ጋር ኖረ ደብዳቢው፣ እዛ ጋር ሄደ ጠጪው፣ እዛ ጋር ለቤተ ክርስቲያን ስሙ ብቻ ነበረች እንጂ በውስጡ ማንነት ክርስቶስ የማሳደር አቅም አልነበራት። እግዚአብሔር ዛሬም ያለው ትውልድ በእኛ ዘመንም ለዚች ቤተ ክርስቲያን ለሌላ ቤተ ክርስቲያንም እንደዚህ ይላል፣ ሊተፋው ነው ካፌ። ቤተ ክርስቲያን ስላችሁ ሌላ ነገር እንዳይመስልባችሁ። ቤተ ክርስቲያን ብሉኬት ቆርቆሮ ሻራ አይደለም። ቤተ ክርስቲያን ጭቃ ቤት አይደለም። ቤተ ክርስቲያን በእናንተ ውስጥ የነበረው ክርስቶስ። በእናንተ በሸክላ ዕቃ ውስጥ ማን ነበር መሰላ? አንተ ራስህ ቀለል አድርጌ ነው የምታየው። ባንተ ውስጥ በጣም ትኩስ ሆናለሁ፣ እሳት ሆናለሁ የተባለው ጌታ ኢየሱስ ክርስቶስ አለ። ባንተ ውስጥ እኔ በእናንተ ውስጥ እኖራለሁ አለ። እኔ በእናንተ ውስጥ ይሆናለሁ አለ። እናንተ ደግሞ ቤተ መቅደስ ናችሁ። ቤተ መቅደስ ማንም የሚያፈርስ ካለ እኔ እርሱን አፈርሳለሁ አለ። እግሩ የጋለ ናስ የሆነው ጌታ ኢየሱስ ክርስቶስ እሳት ነው፣ ግን ባንተ ውስጥ አለ። አየክ፣ ከአፍንጫው ከሚወጣው ከእስትንፋሱ የተነሳ ቡቃዮች እስከሚጠወለጉ ድረስ የሚያደርግ እግዚአብሔር ባንተ ውስጥ ነው ያለው። አየክ፣ ይሄ ምድሩን በአንድ እንደዚህ የሚለካ እግዚአብሔር በእጅ በጣት የሚለካ ይሄ አምላክ ትልቅ ነው፣ ግን ባንተ ውስጥ ነኝ ይላል። ውሃውን በእጅ እንደዚህ ይዞ የሚያውቅ አምላክ ባንተ ውስጥ ዝግባው እሱን አይቶ ከወገብ የሚበጥሰው ተራራ እንደ ጥጃ የሚዘለለው ትልቅ የሆነው እሱን አይቶ ዮርዳኖስ በመሃል ተቋርጦ ይለፍ የሚል ጌታ ባንተ ውስጥ ነኝ ይላል። ይህን አምላክ አንተ በውስጥ በጣም አቃልልሃል። አጠገብ ያለው ሰው የእግዚአብሔር ትልቅነትን አውቀ መኖር አለብህ በል። ሃሌሉያ። ስለዚህ በሚገኝ ቦታ ሁሉ ያንን አካሉ የሚመስል ማንነት ላንተ እንዳይኖር ሁሉ ጊዜ ወንጌል ሰው ኮንክ ወንጌል የሚመስል ማንነት፣ አገልጋይ ሰው ኮንሽ አገልጋይ ሰው ኮንክ እግዚአብሔር እንዲህ ይላል ሁሉ ጊዜ እሱን የሚመስል ማንነት መኖር አለ። እንደገና ያበራራ እንሄዳለን። ሲያ ኡያጌቶ ጩቻናንስ ተወሳይነና ቱኒያጌቶ ነና ጩቼስ ተወሳይ ሎዶቅያ ወሲዮ ከቴ ካንቸ ደና ነና ጩቼስ ተወሳይ አሞቲያጌቶ ነና ተወሲ ጩቼስ አሞቴ ደዛማሪያጌቶ ዱማ ባባቀ መጽሐፈ ያን ጤሊራጌ ቱኒሲጌስ ቱኒዳ ካንቸ ግደና ዝግሪያጌ ቃሸምፖ ወሪሲጌስ
ዋና ቱቲ ጦሳራኔና ጉየቴላ ኦኔሪ እቅደበ ማለተነ ደንዳይታ ኩንደነ ማላገስ ማጣፋይ የቆመ የምትመስል እንዳትወድቅ ተጠንቀቅ ይላል መጽሐፍ ቅዱስ ሲናገር። ብዙ ጊዜ እኛ እንደዚህ ሲያናወራ የሚጠጡስን አሕዛብ ነው የምንመለከተው። እዚህ ቦታ ላይ ስለ አሕዛብ አልተነገረም። ስለ ቤተ ክርስቲያን በሎዶቅያ ውስጥ ላሉ ሰዎች ብቻ ነው የተነገረው እዚህ መጽሐፍ ውስጥ። እጅን ከፍ አድርግና እንደዚህ በል፣ አትድፋኝ ከአፌ በሉት። ድምፅን ከፍ አድርግና አትድፋኝ ከአፌ ዋሳታ ታናኔ ዶና ፕጩቾ ፓያገር ነና አስጩች ጩቾ ሰው ሊተፋ ይችላል። ይተፋ ካፉ ሰው ማይተፋ ግን እግዚአብሔር ላንተ አለ። ግን ከሱ አፍ ከተተፋክ እግዚአብሔር ቱ ብሎ አንተን ከጣለ ማንም አያነሳ። ሊተፋ ነው አለ እዚች ቤተ ክርስቲያን ላይ ሊተፋ ነው። እግዚአብሔር ሰውን ከተፋ ብር አያነሳም። እግዚአብሔር ሰውን ከተፋ ወርቅ አያነሳም፣ ዕውቀት አያነሳም። እግዚአብሔር ሰው ከተፋ ኃጢአት ጋር የለመዳችሁ ሁሉ ጊዜ እየሰራችሁ ንሳ ይገባሉ። ከንሳ ጋር የተለማመደ ማለት ነው። በራተ ትኩስ ያልሆነ ማለት ነው። ይመጣል ሳላቅ ይቅርታ ሳላቅ አትበል። ካሁን በኋላ እያወቀ አንድ ነገር ካበላሸ በኋላ ሳላቅ ታኤረናንጮ ኤራይዳው ተረሰገስና ተወሳይ በጎትተ አንደኛ እዚህ ጋር ምን ብዬ ነው ጻፍኩት? ከዓለምና ከሰይጣን ትኩስ ወይም በራድ ያልሆነ ማንነት ከዓለምና ከምን ከሰይጣን መሃል የቆመ እግር ማለት ነው። ወይ የሰይጣን አይደለም ወይ የእግዚአብሔር አይደለም። ተቀላቅሎ በዚህ ፋርት ግማሹ ውጪ በዚህ ፋርት ግማሹ ቤተ ክርስቲያን አማኝ ሰው አግኝቶ ሰላም ላንተ ይሁን ይላል። ዓለማዊ ሰው ካገኘ አያችሁ በዚች በኩል ሰላሙን አውርቷል፣ በዚህ በኩል እንግሊዘኛ ተጠቅሟል። ወይ እንደዚህ ነገር አለ እኔ አላውቅም። በዚህ በኩል እንዴት ነው ሰላም ነው እግዚአብሔር ሰው፣ በዛ በኩል እሱኮ የሱቁት እግዚአብሔር ሊተፋው ነው፣ ካፌ ሊተፋው ነው። ተጠንቀቁ። በቤቱ ላይ ጸንታችሁ እንድትቆሙ እግዚአብሔር ይነግራችኋል። ሁለተኛው ምን ይላል? በውስጡ የጌታ መንፈስ ቅዱስ ያነቀ ስጋ መልክት እንደገና አንድ ላንብቡ። በውስጡ የጌታ መንፈስ ያነቀ የስጋ መልክት። ጌታ ወዶ አይደለም ሊተፋ ነው ማለት በውስጡ ጌታ መንፈስ እንደዚህ አጭማድዶ ባይዝ ኑሮ ሊተፋ ነው አይልም። ከዚህ እግዚአብሔር ከዚህ ሁሉ ጨርሶ የቱ ጋር መጣ? እዚች ጋር ብቻ ነው። መቀመጫ እዚህ ጋር አልነበረማ፣ ማረፊያ ስላልነበረ ታንቋል። በውስጡ ጌታ መንፈስ ሊተፋ ነው ይላል። እዛም ተፍቻለሁ አላለም፣ ሊተፋ ነው። አሁንም እድል ይሰጣለሁ ያለ ነው። ከዚህ ሁሉ ጨርሶ ማለት ነው እዚች ጋር አስቀርቶ ጩሉ ወጥራ ጌታ ዲታ እንተጎን ፓቂቶን ጌሻያን አቀናታን ፑድ ዱገ ገደ የጋጌት ጌታ መንፈስ በውስጣችሁ ተጨንቆ አታስጨንቁ ይላችኋል ጌታ እግዚአብሔር። አታስጨንቁ። መሃል ላይ ቆማችሁ እግዚአብሔር መንፈስ የምታሳዝኑ እግዚአብሔር ከዚህ ሰዓት ጀምሮ በቤቱ ይተክላችሁ። ሶስተኛ ነገር በእግዚአብሔር ፊት ራቆት የሚያሳይ ኃጢአት የሚደብቅ ጨካኝ ሰው። እግዚአብሔር ማን ነው የሚተፈው? ጨካኝ የሆነው ሰው። ጨካኝ አጠገብ ያለው ሰው እንደዚህ በል፣ የሰራክ ኃጢአት በል ንገረው እንጂ አትደበቅ፣ እግዚአብሔር እንዳይተፋብህ። አሜን። በእግዚአብሔር ፊት ራቆት። እግዚአብሔር ግን እያየ ነው። እሱ ኃጢአት አልሰራውም ይላል። እኔን እኮ የመረጠ እሱን የመረጠ እግዚአብሔር ነው እኮ። አንዳንድ ጊዜ ይሄን አድርጋል፣ አይ እኔ አላደረኩም፣ አይ ጠጣል አልጠጣውም፣ እርኩስ ሰር አልሰራውም። ምን ነጹ ነጋታን ጊሽ አካሄድ ጋኪውትስኒ አባ ወዲ ላይ ወጥቶልሃል፣ እግዚአብሔር አውርድ ይላል። አራተኛው ሳይገለጥ በውሸት የምናገረው ትንቢት ወይም ህልም። በተለይ ይህ ትምህርት ሁሉ አሁን በዚህ መጽሐፍ ላይ
ሐዋርያ ዮሐንስ የሚጽፈው ኩልም ቢሆን በተለይ የአይን መድኃኒት ብዙ ጊዜ የሚገኘው በዚች ከተማ ነው። በተለይ ሳይንቲስቶችም ጭምር ስለዚህ ነገር ሲያወሩ ሰምታችሁ እንደሆነ የተማራችሁ ማለት ነው። ብዙ ጊዜ መድኃኒት የአይን መድኃኒት በዚች ከተማ፣ የጆሮ መድኃኒት በዚች ከተማ ደግሞ ይሄ አይን ሰዎች የሚቀባቡት ነገር ብዙ ጊዜ ጥቁር ልብስ በዚች ከተማ ነው የሚገኘው። ጥቁር ልብስ መጨረሻኛውና አምስተኛው እግዚአብሔር በደጁ ጥሎ ወደ ሌላ የሚሮጥ እግር። እዚህ ጋር በደጅ ቆሜ ምን አድርጋለሁ? አንኳኳለሁ ይላል። እግዚአብሔር ግን ባንተ በደጁ ቆሞ ያንኳኳል። አንተ አሁን ትክክለኛ እግዚአብሔር ሁሉ ጊዜ የሚገኘው ቤተ ክርስቲያን ይመስልብሃል። አንተ ነቢያቶች ባሉበት አካባቢ ነው። እግዚአብሔር ግን ምን ይላል? በደጅ ቆሜ በእያንዳንዳችሁ በራችሁ ላይ ጌታ ኢየሱስ ቆሟል። በእያንዳንዳችሁ ላይ ነዴዮ ነኬታን ኬታን ጦሳይ ፔንገን ቅሪ ቆጣይ ሲያገ ነቃስ ያራሳ ወጣ ሰቆል የፑተቶ ቆጣው ይቀር ወጣታ ዱገነ ሰው ወይቀ ጦሳ